የወልዴው አንበሳ ጀግናው ፋኖ መስዋዕትነትን ስለመቀበሉ ተሰማ። የወልዲያ ከተማዋ የሰርጂካል ኦፕሬሽን መሐንዲስ እንደሆነ የሚነገርለት ጀግናው አርበኛ ደመስ ይመር ከሁለት ጓዶች ጋር ጠላትንም አጋድሞ በክብረ መስዋዕትነትን ስለመቀበላቸው መረጃዎች ተሰምተዋል። በቆይታችንም ተጨማሪ መረጃዎችን አስደምጣችኋለሁ። የመከላከያ ሰራዊት አባላትም ደስታቸውን ስለመግለጻቸውና የመንግስት አክቲቪስቶችም ፈንጠዝያስ ምን ይመስላል? በቆይታችንም ተጨማሪ መረጃዎችን አስደምጣችኋለሁ። የከሸፈው የአገዛዙ ሴራ በጀግኖች ዛሬም ድረስ ቀጥሏል። የእሳት ልጅ እሳት እንጂ አመድ አይወልድም። ታሪክ ራሱን በአባ ኮስትር ብርጌድ ስለመድገሙ መረጃዎችም ተሰምተዋል። በስፋት የምታደምጡት የአውደ ውጊያ መረጃ ነው። ሰላምና ጤና ይስጥልኝ የተከበራችሁና የተወደዳችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን በዕለተ አርብ ቀን ሰኔ 6 2017 ዓመተ ምህረት በመረጃ ሰዓቴ እነዚህንና በስፋት የአውደ ውጊያ መረጃዎችን ማስደምጣችኋለሁ። አብራችሁ ቆያልኩኝ። ወደ መረጃዎችም አለፍኩኝ። መረጃ ወሎ ቤተ አማራ ቀጠና የአማራ ፋኖ ብሔራዊ ኃይል በወሎ ቤተ አማራ ቀጠና የፋኖን ጠንካራ ይዞታን ለማስለቀቅ በሶስት አቅጣጫ ማጥቃት ያደረገው የጠላት ሰራዊት ተመቶ ሰብአዊና ቁሳዊ ኪሳራ ደርሶበት ተመልሷል። የአገዛዙ ብልጽግና ሰራዊት የምስራቅ አማራ ኮር አንድ ስር የሚገኘውን ባለሽርጡ ክፍለ ጦሩን ለማጥቃትና ለመክበብ ብሎም ደግሞ ይዞታን ለማስለቀቅ በትላንትናው ዕለት ማለዳ ሰዓት ጀምረው በሶስት አቅጣጫ ቢሰለፍም አይቀመሴዎቹ የባለሽርጡ ክፍለ ጦር አናብስቶች እያሳደዱ ሲመቷቸው ውለዋል። የማታ ማታ ወደ መነሻ ካምፕ አስገብተውታል። በዚህም በጠላት በኩል በርካታዎች እስከ ወዲያኛው ሲሸኙ ቁጥራቸው ወደ ያልታወቀ ቁስለኛ ሆኖም ተመልሰዋል። በጠላት በኩል ከማቾች መካከልም የጠላት ኃይል በብቃት የሚተማመንበትና ክልሎች የስናይፐር ተኳሾች የተለየ ክብር ይሰጡ የነበረ የስናይፐር ተኳሽ እንደሚገኝበት ነው የውጊያ መረጃዎች የሚያሳዩትም። በመሆኑም በጠላት በኩል የደረሰው ሰብአዊ ኪሳራ እንዳለ ሆኖ የውጊያ ስልቱን ከመከላከል ወደ ማጥቃት መቀየሩና በወገን በኩልም የደረሰውን ጉዳት እንደ መረጃ ምንጮቻችን ሰብአዊና ቁሳዊ ኪሳራ ለመድረሱን ከግምት ውስጥ ስላስገባ በውጊያው ኃይል ወታደራዊ ውጤትም ተመዝግቧል። በዚህም ቀጠና የዙፋን ጠባቂ ሰራዊት በደረሰበት የአካባቢ የማረስ ቤት በመዝረፍና በዘፈቀድ በተኮሰው የ23 በርካታ ንጹሃንን ኢላማ ያደረገ ጥቃት ተፈጽሟል። የወልዲያ ከተማ ሰርጂካል ኦፕሬሽን መሐንዲስ ጀግናው አርበኛ ደመስ ይመር ከሁለት ጓዶቹ ጋር ጠላትን ረፍርፎ በክብር ተሰዋ። የአማራ ፋኖ ወሎ ቤተ አማራ ግዛቶችን የሚያስተዳድረው አርበኛ ደመስ ይመር ጨምሮ ሌሎች ሁለት ጓዶች በዋድላ ሲደረግ በኋላው ከባድ ትንቅንቅ የብልጽግና ሰራዊት ከመስመራዊ መኮንን እስከ ተራው ተዋጊ ከፍተኛ ኪሳራን አድርሰውበት ለአማራ ሕዝብ ነጻነት በክብር መስዋዕትነትን ከፍለዋል። በዛሬው ዕለትም የክብር መስዋዕት የከፈሉ ታጋዮችም አርበኛ ደመስ ይመር፣ አርበኛ ኮሪደር ቤ፣ አባ ገሪሽ፣ አርበኛ ጌታቸው አሻግሬ ስለመሆናቸው ጭምር የመረጃ ምንጮቻችን መረጃውን አካፍሉናል። በዚህም መከላከያ ሰራዊትም ጭምር የፋኖ አመራሮችን ግድያለ ማለትም በይፋ አሳውቋል። በሰሜን ወሎ ወልዲያ ላይ ዜጎችን እየመረዘ ሲዘርፍ የነበረን አጭበርባሪ ጽንፈኛን አስወግደናል ሲሉ ነው በንግግራቸው ላይም የተደመጡትም። የአማራ ፋኖ ብሔራዊ ኃይል የጎጃም አገው ምድር ሶስተኛ ቤት ተወልድ አያል መኮንን ብርጌድ ሶስተኛ ሻለቃን ከሰማይለና ሊበን ተወጣጣም። በዛሬው ዕለት ወደ በለን በማታ ለማፈን ሄደውን የአብይ ወንበር አስጠባቂ ሰራዊት በጀግኖች የቤት ተወልድ አያል መኮንን ልጆች በሶስተኛ ሻለቃ በደፈጣ ቀምሷል። እቆርጣለሁ ያለው ኃይልም ተቆርጦ ከኢስማላ ኃይልም አስጨምረው አስክሬናቸውን እየለቀሙ ይገኛሉ። ፋኖ እልፍ ዛሬም ድረስ የጠላትን ጦር ድባቅ መምታቱን አጠናክሮም ቀጥሏል። የእሳት ልጅ እሳት ነው፣ አመድ አይወልድም። በዚህም ቀጠና እንደ መረጃ ምንጮቻችን ገለጻም ከሆነ
ጀግና የወለደች የአማራ እናት ዛሬም ድረስ ከጠላት ጥቃት የጠላትን ጦር ድባቅ መምታታቸው ቀጥሏል። በ8ኛ በላይ ዘለቀ ክፍለ ጦር ስር የሚገኙ ሁለት ብርጌዶች አሁን ካለው አደረጃጀት የበለጠ እየተደራጁ ነው። ሰለጥናለን፣ ዋጋለን፣ ከጠላት እየማረክን እንታጠቃለን። የአማራ ህዝብ ከፋሽስቱ አብይ አህመድ ስርዓት ነጻ ለማውጣት የትኛውንም ምድራዊ ኃይል ሳይበግራቸው እንደ ወርቅ ተፈትነው ነጥረው በወጡ ልጆች ክንድ ነጻ መውጣታቸው ፍጹም እንዳትጠራጠሩ ሲሉም ጭምር ይናገራሉ። ዛሬም የጠላትን ጦር ድባቅ መምታታቸውን ማጠናክረው ቀጥለዋል ሲሉ የመረጃ ምንጮቻችን ያካፈሉን መረጃም አመላክቷል። ከፍተኛ ድል እየተገኘበት ያለው አውደ ውጊያ በቋርና በአባይ ዳር እንዲሁም ደግሞ ቀዝቀዝ መካከል አሁንም ተጠናክሮ ቀጥሏል። ከፍተኛ ቁጥር ያለው የአገዛዙ ሰራዊት ሞት ቁስለኛ ሆኖ በአንድ ዙ 23 ተመቶ ከጥቅም ውጭ ሆኗል። 9 የአገዛዙ ወታደራዊ ከፍተኛ አመራሮች እስከ ወዲያኛው ተሸኝተዋል። ማለትም 5 የመቶ አለቃ ማዕረግ ያላቸው 3 ሻምበሎች እና አንድ ዘመቻ መሪ ሲሆኑ በሚገርም ሁኔታ አብዛኛው አስክሬን ማንሳት አለመቻላቸው ነው። በአጠቃላይ በዚህ ትንቅ የበዛበት መደበኛ አውደ ውጊያ የአገዛዙ ሰራዊት በቀጠናው ያለውን ሰራዊትና ከባድ መሳሪያዎችን ደግሞ የሰማይ ድሮን በመጠቀም ቢቻልም በውጊያው ስልት የተካኑበት የአማራ የቆርጥ ልጅ ቀን የሆኑትም በጎንደር ሰማይ ስር እየተንዛበቡ የሚገኙት ፋኖ ዛሬም ድል አድርገዋል። የፋኖን በትራይ ቅጥቅጣት መቋቋም የተሳነው የፋሽስቱ አገዛዝም ጭምር በንጹሃን ላይ የሚያደርሰውን መጠነ ሰፊ ጥቃት አጠናክረው ቀጥሏል። ከትላንት በስቲያ ጎንደር ቀጠና መይሶ ከ12ኛ ኮር ዳግማዊ ቴዎድሮስ ብርጌድ በአገዛዙ ሰራዊት እገዛ በሚንቀሳቀስበት ጭንብል ለባሽ ክፉኛ ቡድን ላይ ጭምር ነው ዶግ አመድም ያደረጉትም። ውድ የተከበራችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን በመረጃ ሰዓቴ መደመጥ አለባቸው ብዬ አሰብኳቸው ሰበር መረጃዎች እነዚህ መስሉ ነበር። መልካም ረፋድ፣ መልካም ቀን ተመኘሁም።